በአራት ወር ውስጥ ቤት መጣ። በአራት ወር ውስጥ እግዚአብሔር ቤት ሰጠን። አሜን። የሲሰጠን መጀመሪያ መስክሬያለሁ። በባለቤቴ ደሞዝ ልክ አይደለም። እሺ አይታሰብም። እኔም ሰርቼም አይደለም። እኔ የዕለት እንጀራዬን ሰርቼ እየኖርኩ ነበር። ጌታ ይባረክ። እና በጣም ታሪክ ነው የሆነ። እኔ ሁሌ ነገርኩት ጌታ ስለ ቤት ሲናገር አዘጋጅቶ ነው አትበሳጭ ነው ያልኩት። ግን ምንም አልነበር። ከሱ በፊት የሰሩ ደሞዝተኛ አልገዙም እስከዛሬ። ግን ጌታ ስለተናገረ በአራት ወር ቤት ሰጠን። ከዛ በኋላ ብዙ ነገር ብዙ ጣውረድ ነበረ። ከዛ ይሄ ቤት እንዲህ ተጨንቀን ከምንኖር ይሸጣል። ጌታ ተናግሮ የተሰጠን ቤት ስለሆነ ማንም አይገዛውም። አትድከም ያልኩት ጌታ ይባረክ። እና ከዛ የዛኔ ወደ 300 ሺህ ብር ከከፈለው ውጭ ነበረ። እና እኔ መጣሁኝ። በመሀል እዚህ ስመጣ ሌላ ምስክርነት መስክሬ ስመለስ የሚጨርስበት ቁልፍ ብሎ ሰጠኝ። ሰጠው እኔ የሚያልቅ ቁልፍ ብዬ ሰጠው። የጉድ ድረስ ሰጠው። እሺ ያንን 300 ሺህ ተከፍሎ በቃ ይሁን ብለን እየኖርን እያለ እግዚአብሔር በር ቁልፉን ጨረሽ ብዬ ሰጠው። ቁልፉን ቤቱን የሚያጨራርስ ብለህ ሰጠው። 300 ሺህ ብር ነበር 300 ሺህ የጉድ ብር ያንን ዕዳ እንዴት ነው አሁን ሰጠው ብትል ይሄ ሰውዬው ምን ያወራል? እንዴት እንደሆነ አናውቅም። ያንን ተከፈለና አሜን። እግዚአብሔር ሌላ አሜን። አታስነካኩኝ ዛሬ ሃሌሉያ። እኔ መሰክራለሁ በሉት። አሜን። ስታይ ክርስቲያን ዳር ይሆን አልፈልግም። ክርስቲያን ባለጸጋ ሲሆን እነሱ እናጅልን እነየው ምናምን ቤት ቅልቦ ነው። በበኩሉ ልጅ በቤቱ ላይ ያለው ነገር ሰውቶ ያንተ መሰዊያ ስላንተ የተሰቀለ ከአንተ ጋር ስላለ እየቀኑ እያለ ለመያዝ እየፈለጉ እያለ ያንተ ፍለጋ እየተከታተሉ እያለ ያንተ ወጥ አልፎ ሄደ። ቁልፍ በቃ ጌታ ቤቱን የሚጨርስ ሰጥቶ ሲባል ሰው ምን ያወራል? 300 ሺህ የሚሰራ ካልኩሌ ሌላ እግዚአብሔር ግን እኛ ከምንጠብቅበት በኋላ እሱ አስቀድሞ እግዚአብሔር ይባል። ኢየሱስ አይችልም? እሺ ከዛ በኋላስ ያንን ሁሉ አለቀና ከዛ አሁንም እዚህ ስመጣ አሁንም አዲስ ነገር አለ አልከኝ። እሺ ከዛ እግዚአብሔር አሁንም አመቻቸና በቃ አንድ ክፍል እንኳን ዝም ብለን እንሞክር እስኪ በቃ ዝም ብሎ አንድ ክፍል ይሞከር ሌላው ቢቀር ተባብለን ጀመር። ስንጀምር በማናውቀው ደግሞ አሁንም 3 ክፍል ከነ መሬቱ አለቀ። ሌላ አሁን በእንደ ድጋሚ ከመጣን በኋላ ሁለተኛው አንድ ክፍል ብቻ ይለቅስን እየቀጠለችው ዛሬ ራሱ የመጣችሁ ልትወስድ እና ያንን ልመሰክር ስመጣ እግዚአብሔር አሁንም ምንድነው አሁንም ቤት ብቻ አይደለም ዲቦራም አለ። እሺ አሁንም የዲቦራ አለ። አሁን ዲቦራ አልገዛሻል ቤት ወሰድ ሌላ ማነው ስሙ ሳሙኤል መጣ። አሁን ዲቦራ ጠራ። ዲቦራ ነገሽ አንተ የትቻና ቢተደማ የሚሆነው አይን ባይ ያንተ ነገር ዛሬ ከጠላት እጅ አስወገድ። ምን ይሁንልህ? ምን አለ? ብር አለ፣ ቤት አለ፣ መኪና አለ፣ ቅባት አለ። ቅናተኛ ይሞታ። ይቻላል ይቻላል ይቻላል። እዚህ ቤት ስንት ሺህ ብር ከፈልሽ? ምንም አልከፈልኩም። ጌታ ይባላል። በነፃ ነው እግዚአብሔር ሁሉ ነገር ይሰጣል። አሜን። ኢየሱስ ጌታ። አሜን። አሁን ብዙዎች አሉ ከዚህ አልፎ አዲስ አበባ ቻናል ብዙ ቦታ ደስታ ውስጥ እየገቡ ብዙ የሚፈልጉ ሰዎች አሉ። ለነሱ ምን መልእክት ታስተላልፊያለሽ? እኔ የምለው ነገር ቢኖር አጠገባችሁ ያለውን እወቁ። አሜን። ለምን ብዙ በሄደ ርቆ በሄደ አይደለም። በቃ እኔ እግዚአብሔር ይባረክ የትም ሄጄ አላውቅም። እዚህ ነው አሴምብል ነው። ከዛ ውጪ እኔ ሌላ ሀገር ተሳፍሬ ሄጄ አላውቅም። እግዚአብሔር ይመስገን። ሁለተኛ ቃል ሲመጣላችሁ አትጠራጠሩ። እኔ ምንም ቢኖርም ባይኖርም አሜን እሺ ብዬ ነው የሚሄደው። ይሆናል ብዬ ያን ቀን እጠብቀዋለሁ። ይሆንልኛል በቃ እንደዛ ስለሆነ ማለት ነው። ለምን በቃ ማመን ነው። ይሆናል አዲስ ነገር የማይቀላል ነው።
ይሆናል አዲስ ነገር እሱማ ቀላል ነው። በነገቀን ኢናማሃዲያ በነገቀን ይሆናል ይሄማ ቀላል ለእግዚአብሔር ይሆንለት ጣም ነበር። እኔ ባል ሳይመጣ ነው ልጅ ይመጣል ብዬ ትንቢት ተናገርኩ። ውሸቱን ትክክል ነው። ብቻ እየኖረች አንተ ባል የለም ባል በሌለ ልጅ ይመጣል ማለት ምን አስበው ነው? ምንድን ነው አይምሮ ላይ መሰራ ሁኔታ ነው። ልጁን ከጠራ ባሉን የሚያመጣ ማን ነው? አሁንም ባል የለኝም ለምትል አንድ ሜሴጅ አለ። ተዘጋጅ። ሮቤል አለ፣ ዲቦራ አለ፣ ይመጣል። አሜን ብለው የሸቀለ ሰው ይወሰድ። በቃ እንዳዝቦራ ነው መጣል። አሁን ደግሞ ዲቦራ እንደዛ ቆማለ። ምን ማለት ልጁ ራሱ በንቦዲ ነው የሚመስል ልጅ። ኢየሱስ ጌታ ሃሌሉያ። እኔ ያደረገው ጌታ እሺ፣ እኔ አይደለም። አንዳንድ ጊዜ የሆነ ነገር እኔ እንዲያርጌ አዳማለ ጨረሽ በቃ እንደውም ይሄን ብቻ አይደለም። እንደውም አንድ ጊዜ በጸለይኩት አባትሽ ታስሮ ነበር። ቃል አወጣው። ምን ሆነ? 13 ዓመት ነበር የተፈረደበት። እሺ 3 ዓመት ይቀረው ነበር ገና ወደፊት። እሺ 10ኛ ዓመቱ እዚህ ሲመጣ የቀሩት ቀናት እዛ ጨርሰው ይወጣል የሚል ቃል መጣልኝ። ይፈታል እኔ ይፈታል ተባልኩኝ። ነሐሴ አካባቢ መጣሁኝ። እኔ ነሐሴ ላይ እሱ ልጠይቅ ሲሄድ ምን አዲስ አለ ስለው ምን አለ ብለሽ ነው? 3 ዓመት አለኝ እኮ ገና አለኝ። እኔ ቃል ስለሰማሁ እግዚአብሔር የሚያደርገውን አታውቅም። መስከረም ላይ ልትወጣ ትችላለህ፣ አዲስ ነገር ይኖራል አልኩት። አንቺ ልጅ ምን ሆነሽ ነው አለ። በቃ እግዚአብሔር ካለ ምን ችግር አለ አባዬ? ምንም ችግር የለውም፣ አንተ ተጠባበቅ። ለማንኛውም ብዬ ሄድኩ። ምንም አላውቅም። እዛ ስገባ ሁሌ እየጸለይኩ ጌታ ሆይ የተናገርከው ነገር እጠብቃለሁ እንዳያልፍብኝ በቃ እያልኩ ነበረ። እና ማረሚያ ቤት ሲሄድ ሳላለቅስ ተመልሼ አላውቅም ነበረ። ሁሌ አለቅስ ነበረ፣ ይከፋኝ ነበረ። ከዛ እንደዛ ቃል መጣልኝ፣ ደስ ብሎኝ ሄደ። ቃል ባወጣ በስንተኛ ቀን ሆነ? ነሐሴ ላይ ቃል ወጣልኝ፣ መስከረም 5 ወጣ። አረ አንድ ሰው ይሁን አለው ይወጣ። አሜን። ምን ነው? አሜን አሜን። አለቃን የሚያዝ ከላይ ይመጣ። አሜን። ኢየሱስ ጌታ። አሜን። ዛሬ አሁን ቁልፍ ነው ብሎ እኮ ነው ነገሩ የመጣ በቁልፍ ነው። ዛሬ የተዘጋው ይከፈል። አሜን። አንተ መኪናን አስገብተሃል። በቃ ግዛ፣ ወደ መኪና ተሰማራ። ነገሬ እንደሚመታ የተሰራ